ይለያያል አሉ። ሃይማኖቱ አንድ ነው፣ እስልምና ነው። ከአንድ ጌታ ሁለት ሃይማኖት ይወጣል እንዴ? ስለዚህ ከጥንት የነበረው እስልምና ነው። ክርስትና በኢየሱስ ተጀመረና ያሉት ራሳቸው። በኢየሱስ ከተጀመረ ከኢየሱስ በፊት አልነበረም ነው። ስለዚህ እስልምና ግን ድሮም የነበረ ነው። ማንም ሰው የሚወለድበት በተፈጥሮ ሙስሊም ሆኖ የሚቀበለው ነው። ምክንያቱም ሰው ሲወለድ ሙስሊም ሆኖ መወለዱን ለማወቅ ከተፈለገ የመጀመሪያውን ትእዛዝ ብቻ ማወቅ ያስፈልጋል። ካፊር ወደ እስልምና ቢመጣ የመጀመሪያው ትእዛዝ ምንድነው? ሻሃዳ ነው አይደል? በሻሃዳ ካልሰለመ ቀጥታ ሰላት ቢሰግድ መቅቡል ነው? ሰላቱ ተቀባይነት አለው? መጀመሪያ መስለም አለበት። እንዳትረሱ ይሄን ጥሩ። እነሱን ጋር ምን ሂድ ከእስልምና ወደ ኩፍር የሄደ ሰው መጀመሪያ ምንድነው የሚያደርጉት? ይመን ይጠመቅ ነው አይደል የሚሉት? ሳያምን ሳይጠመቅ የክርስትናን ህግ መተግበር አይችልም ይላሉ። የራሳቸውንም ልጅ እንየው። ከተወለደ በኋላ እንደ ኦርቶዶክስ ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን እንደ ፕሮቴስታንቱም ቢሆን ካደገና ከተማረ በኋላ ሲያምን ምን ይሆናል? ያንን ሳያደርግ ክርስቲያን አይሆንም አይደል? አሁን ወደኛ ልንመጣ ነው። እኛ ጋር ግን ስንመጣ የወለድነውን ልጅ ሐዲስ ላይ ሻሃዳ ሲዙት የሚል የለም። ስለ አላህ መስማት ወላሂ አይሰለችም አይደል ወንድሞቼ? ምን ያህል ነው አላህን የምናፈቅረው? መቼም ብዙ ነገር እናፈቅር እንችላለን። አላህ ያ ዒባዲ ባሮቼ ወይ ያለ ይጣራል። ምን ያህል ነው አቤት ብለን የታዘዝን። ከስሞቹ መካከል ወዱድ ይገኛል። ባሪያውን በጣም ወዳጅ እኮ ማለት ነው። አንተ በዙሪያ ሰው አልወደደኝም ብለህ እንዳይደብረህ። አለይሰ አላሁ ቢካፊን ዐብደህ አላህ ባሪያውን አይበቃውም እንዴ ይላል። በቂያችን አይደል አላህ ካለ ኢዘን ያ በቂ የሆነህን ጌታ የሚወድህን ጌታ ምን ያህል ነው የምትታዘዘው? ቪዲዮን በደንብ ሼር አድርጉት። ወሰላሙ አለይኩም ወራህመቱላሂ